በቅርቡ መላው ዓለም በድቅድቅ ጨለማ ትዋጣለች። ስለዚህ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ። ከመጋቢት 26 እስከ 29 ቀን ድረስ እነሆ በመላው ዓለም አስቸኳይ አዋጅ መታወጅ አለበት። ይህ ባይሆን እኛ በዚህ የተሰበሰበን በጌታ ዘንድ የተወደዳችሁና የተመረጣችሁ የትንሣኤው ልጆች ሆይ ይህንን መልእክት የሰማ ሰው ከመጋቢት 24 እስከ 29 ቀን ድረስ ባሉት ቀናት ውስጥ ማንም ሰው ከቤት አይወጣ። ልጆቻችሁንም ትምህርት ቤት አትላኩ። ሩቅ መንገድ የሚሄድ እነዚህን ቀናት ይታገስ። በኋላ ከማልቀስ ከምትወዷቸው ልጆች ቤተሰቦቻችሁ እስከ መጨረሻው ላለመለየት ከፈለጋችሁ ተጠንቀቁ። የሚያስፈልጉትን ነገሮች ገዝታችሁ አስቀምጡ። አዎ የቤታችሁ ብርሃን መስኮት ከፍታችሁ ጨለማውን አትዩ፣ የጥልመት መላእክቶች ይወስዷችኋልና። እነሆ ምድርና መላው ዓለም በድቅድቅ ጨለማ ትዋጣለች። ወዮ ያለና የምትኖር ጌታ ሆይ ፍርድ እንደምን ድንቅ ነው!